ዛሬ በዓለማችን እጅግ ሀብታም የሆኑ 10 ሰዎችን እናስተዋውቃችኋለን። እነዚህ ሰዎች በቴክኖሎጂ፣ በንግድ፣ በፋይናንስ እና በቅንጦት ኢንዱስትሪ ውስጥ ያስመዘገቡት ስኬታማ የዓለም ኢኮኖሚ በእጅጉ ቀይሮታል። ታዲያ የአንደኛ ደረጃ ማን እንደያዘ ያውቃሉ? እስከ መጨረሻው ድረስ አብራችሁን ቆዩ፣ ምክንያቱም ሊያስደንቃችሁ የሚችል መረጃ ይጠብቃችኋል። ከመጀመሪያ በፊት ቪዲዮ ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እና አዲስ ቪዲዮዎች እንዲመጡላችሁ የደውሏን ምልክት መጫን እንዳይረሱ። በ10ኛነት ደረጃ የምናገኘው ጄንሰን ሁዋንግን ነው። በቴክኖሎጂ ዓለም በጣም ታዋቂ ስራ አስፈጻሚ እና የኤንቪአይዲ መስራች እና ሲኢኦ ነው። እንደ አውሮፓውያን አቆጣጠር በ1963 በታይዋን ተወለደ። በልጅነቱ ከቤተሰቦቹ ጋር ወደ አሜሪካ ተጓዘ። በኤሌክትሮኒክስ ኢንጂነሪንግ ትምህርት ተምሮ ሙያውን ጀመረ። በ1993 ከሁለት አጋሮቹ ጋር ከኤንቪአይዲ መሰረቱ። ኩባንያው በጨዋታ ጌሚንግ ግራፊክስ ካርዶች ጀመረ። ዛሬ በሰው ሰራሽ አስተያየት ኤአይ ቻትጂፒቲ የዓለም መሪ ኩባንያ መካከል ተቆጥሯል። በ9ኛ ደረጃ የምናገኘው ስቲቭ ባልመር ነው። ስቲቭ ባልመር መጋቢት 24 በ1956 በአሜሪካ አጋር ሚቺጋን ግዛት ዲትሮይት ተወለደ። ሃርቫርድ ዩኒቨርሲቲ ተምሮ በኢኮኖሚክስ ተመረቀ። እንደ አውሮፓውያን አቆጣጠር በ1980 በማይክሮሶፍት ተቆጥሮ ከመጀመሪያ ሰራተኛ አንዱ ሆነ። በ2000 የኩባንያ ዋና ስራ አስፈጻሚ ሲኢኦ ሆኖ ተሾመ። እስከ 2014 ድረስ መርቶ እስከ ዘመኑ መጨረሻ ማይክሮሶፍት ሶፍትዌርን በዳመና ክላውድ እና በንግድ ስራዎች እጅግ ተስፋፋ። ከማይክሮሶፍት ከወጣ በኋላ በ2014 የሎስ አንጅልስ ቺፍስ የቅርጫት ኳስ ቡድንን ገዝቶ ባለቤት ሆነ። ዛሬ ስቲቭ ባልመር በዓለም ከሚገኙ እጅግ ሀብታም መካከል አንዱ ሲሆን ስራው በንግድ፣ በቴክኖሎጂ እና የበጎ አድራጎት ስራዎች ናቸው። በ8ኛ ደረጃ የምናገኘው ዋረን ቤፌት ነው። ዋረን ቤፌት እንደ አውሮፓውያን አቆጣጠር ነሐሴ 30 ቀን በ1930 በአሜሪካ ኔብራስካ ግዛት ኦማሃ ከተማ ተወለደ። ከልጅነቱ ጀምሮ ለንግድና ለመዋለ ንዋይ ከፍተኛ ፍላጎት ነበረው። በኋላ የብራስኪን ሃዋ ዋና አስፈጻሚ እና ሊቀመንበር ሆኖ በመስራት ኩባንያው ከዓለም ትላልቅ ኢንቨስትመንት ኩባንያዎች አንዱ አድርጎታል። ባፌት የኦማ አስማተኛ ኦራክል ኦፍ ኦማሃ ተብሎ ይጠራል። ምክንያቱም በትዕግስቱና በረጅም ጊዜ ቆይታው የሚያደርገው ኢንቨስትመንት በጣም ስኬታማ ስለሆነ ነው። በተጨማሪ በዓለም ትላልቅ ለጋሾች መካከል አንዱ ነው። በሀብቱ ብዙ ክፍሉን በበጎ አድራጎት ለማሰጠት ቃል ገብቷል። 7ኛ ደረጃ የምናገኘው ሴርጌይ ብሪን ነው። እንደ አውሮፓውያን አቆጣጠር ነሐሴ 21 በ1973 በሞስኮ ሩሲያ ተወለደ። በ6 ዓመቱ ከቤተሰቡ ጋር ወደ አሜሪካ ተጉዞ ሄደ። በልጅነቱ ለሂሳብና ለኮምፒውተር ትልቅ ፍላጎት ነበረው። በስታንፎርድ ዩኒቨርሲቲ ሲማር ከላሪያ ፔጅ ጋር ተገናኘ። በ1998 የፍለጋ ሞተር የሆነው ጎግል መሰረተ። ጎግል በኋላ የዓለም ትልቁ የኢንተርኔት ኩባንያ አንዱ ሆኗል። ሴርጌይ ብሪን በቴክኖሎጂና በሰው ሰራሽ አስተውሎት ኤአይ እና በፈጠራ ላይ ትልቅ ተጽዕኖ ያሳደረ ሰው ነው። እሱ በዓለም ታዋቂና ባለሀብቶች ቴክኖሎጂ የፈጠረ መካከል ይጠቀሳል። ጎግል መስራችና ቴክኖሎጂ ፈጣሪ ሴርጌይ ብሪን። በ6ኛ ደረጃ የምናገኘው ብራንድ አርኖትን ነው። ብራንድ አርኖት በ1949 ፈረንሳይ ተወለደ። እሱ የዓለም ታዋቂ ነጋዴ ሲሆን የቅንጦት ምርቶች የሚያመርተው ኤልዩሚቪች የተባለ ኩባንያ ሊቀመንበር ዋና ኃላፊ ነው። ሉዊሜች እንደ ሉዊ ቪቶን፣ ዲዮና፣ ቲፋኒ፣ ኮበርገር እና ሞይታ ቻኑል ያሉ ታዋቂ ብራንድ በባለቤትነት ያስተዳድራል። በብልህ የንግድ ስልት ምክንያት የዓለም ሀብታም ዝርዝር ውስጥ በተደጋጋሚ ከፍተኞች መካከል ይገኛል። በ5ኛ ደረጃ የምናገኘው ላሪያ ፔጅ ነው። በ1973 መጋቢት 26 በአሜሪካ ሚሺጋን ግዛት ተወለደ። ከልጅነቱ ጀምሮ በኮምፒውተርና በቴክኖሎጂ ላይ ፍላጎት ነበረው። በስታንፎርድ ዩኒቨርሲቲ ሲማር ከሴርጌይ ብሪን ጋር ተገናኝቶ በ1998 ጎግልን መሰረቱ። ጎግል በዓለም ላይ ትልቁ የፍለጋ ሞተር ሆኖ በፍጥነት አደገ። ላሪያ ፔጅ የጎግልን ዋና ስራ አስፈጻሚ ሲኢኦ ሆኖ አገልግሏል። ከዚያም ኤልዴስ ኤንሲ መስራች እና ዋና አመራር ሆኖ ሰርቷል። ዛሬ ላሪያ ፔጅ ዓለም ላይ ካሉ እጅግ ሀብታም ሰዎች መካከል ይገኛል እና በቴክኖሎጂና በዓለም ትልቁ ተጽዕኖ ካሳደጉ ሰዎች አንዱ ተብሎ ይታወቃል።
በአምስተኛ ደረጃ የምናገኘው ጄፍ ቤዞስን ነው። ከዓለም በጣም ታዋቂ ባለሀብቶች ውስጥ አንዱ ነው። ጄፍ ቤዞስ ጥር 12 ቀን በ1964 በሜክሲኮ አሜሪካ ተወለደ። በወጣትነቱ ኮምፒውተር ሳይንስ በጣም ይወድ ነበረ። በፕሪንስተን ዩኒቨርሲቲ በኤሌክትሮኒክስ ኢንጂነሪንግ ኮምፒውተር ሳይንስ ተመርቆ በፋይናንስ ዘርፍ ሰራ። በ1994 ዓ.ም አማዞን የተባለ የመስመር ላይ መጽሐፍ መሸጫ ኩባንያ መሰረተ። አማዞን በኋላ ከዓለም ትልቅ የኢኮኖሚክስ እና የቴክኖሎጂ ኩባንያ አንዱ ሆኗል። በተጨማሪ በ2000 ዓ.ም ብሉ ኦሪጂን የተባለ የጠፈር እና የቴክኖሎጂ ኩባንያ መሰረተ። የግልና የጠፈር ጉዞን ለማሳደግ ትልቅ አስተዋጽኦ አድርጓል። ዛሬ ጄፍ ቤዞስ ከዓለም በጣም ታዋቂና ሀብታም የንግድ ሰዎች መካከል አንዱ ሲሆን በፈጠራና በቴክኖሎጂና በጠፈር ምርምር ያለው አስተዋጽኦ በጣም የሰፋ ነበር። ማርክ ዙከርበርግ በግንቦት 14 ቀን በ1984 ኒውዮርክ አሜሪካ ተወለደ። በልጅነቱ በኮምፒውተር ፕሮግራም ብዙ ፍላጎት ነበረው። በ2004 በሃርቫርድ ዩኒቨርሲቲ ሲማር ከጓደኞቹ ፌስቡክ የተባለ ማህበራዊ መገናኛ መድረክ መሰረተ። ፌስቡክ በፍጥነት በዓለም ዙሪያ ተስፋፍቶ በቢሊዮኖች የሚቆጠር ተጠቃሚዎችን አገኘ። በ2021 የኩባንያው ስም ወደ ሜታ ተቀየረ እና ዙከርበርግ አሁንም የኩባንያው ዋና ስራ አስፈጻሚ ወይም ሲኢኦ ነው። እሱ በዓለም ከሚገኙ እጅግ ሀብታም ሰዎች መካከል አንዱ ሲሆን በቴክኖሎጂ ዘርፍ ትልቅ ተጽዕኖ ያሳደገ ሰው ተብሎ ይታወቃል። በሁለተኛ ደረጃ የምናገኘው ላሪ ኤሊሰንን ነው። በነሐሴ 17 ቀን በ1944 በኒውዮርክ ከተማ አሜሪካ ተወለደ። በልጅነቱ በአሳዳጊ ቤተሰቡ አደገ። ከኮሌጅ በገባም ትምህርቱን ሳይጨርስ በቴክኖሎጂ ዘርፍ መስራት ጀመረ። በ1977 ከጓደኞቹ ጋር በመተባበር ኦርደር ኮርፖሬሽን በመስራት ኩባንያውን በመጀመሪያ የዳታቤዝ ሶፍትዌርን በማዘጋጀት ታወቀ። ከዚያም ወደ ክላውድ ኮምፒውቲንግ እና ሌሎች ድርጅቶች ቴክኖሎጂ አገልግሎትን በማስፋፋት የዓለም ትልልቅ የቴክኖሎጂ ኩባንያዎች አንዱ ሆነ። ላሪ ኤሊሰን ለብዙ ዓመታት የኦራክል ዋና ስራ አስፈጻሚ ወይም ሲኢኦ ሆኖ አገልግሏል። ከዚያም ኩባንያ ሊቀመንበር ቺርማን እና ዋና ቴክኖሎጂ ኃላፊ ሲቲኦ ሆኖ ስራውን ቀጠለ። ከንግድ ስራዎች በተጨማሪ በሕክምና፣ በትምህርት እና በቴክኖሎጂ ምርምር ላይ የሚደረግ ፕሮጀክት ድጋፍ ያደርጋል። ዛሬ በዓለም እጅግ ሀብታም ሰዎች መካከል የሚጠቀስ ሲሆን በቴክኖሎጂ ዓለም ትልቅ ተጽዕኖ ካሳደሩ ሰዎች አንዱ ተደርጎ ይታወቃል። በአንደኛ ደረጃ የምናገኘው ኤለን መስክ ነው። በ1971 ዓ.ም ሰኔ 28 ቀን በደቡብ አፍሪካ በፕሪቶሪያ ተወለደ። አባቱ ኤለን መስክ መሐንዲስ ሲሆን እናቱ ማያ መስክ የምግብ ባለሙያ ሞዴል ነበረች። ከልጅነቱ ጀምሮ መጽሐፍትን ማንበብ እና ስለ ኮምፒውተር መማር በጣም ይወድ ነበር። በ12 ዓመቱ ብላስተር የተባለ የኮምፒውተር ጨዋታ ሰርቶ ሸጠ። ይህም የቴክኖሎጂ ችሎታውን ቀደም ብሎ ያሳየን ነበረ። በ17 ዓመቱ ወደ ካናዳ ተዛወረ። ከዚያም ወደ አሜሪካ ሄደ። ትምህርቱንም ቀጠለ። ከወንድሙ ኪምባል ጋር የመጀመሪያውን ኩባንያ ዚፒዝ መሰረተ። በኋላም በኦንላይን ክፍል ዘርፍ የሚሰሩ ኩባንያዎች ኤክስ.ኮም መሰረተ። ይህ ኩባንያ በኋላ ፔፓል ሆኖ በትልቅ ዋጋ ተሸጠ። ከዚያም በኋላ ስፔስ ኤክስን በመስራት የህዋ ጉዞን ለማሻሻል ትልቅ ስራ ጀመረ። ኩባንያው ወደ ጠፈር የሚሄዱ ሮኬቶችን በድጋሚ ማስወንጨፍ ቀጠለ። በተጨማሪ ቴስላን ማምረት የኤሌክትሪክ መኪናዎችን በዓለም ዙሪያ ተወዳጅ እንዲሆኑ አደረገ። ከዚህም በተጨማሪ ኒውራሊንክ፣ ዘ ቦንግ ኮምፓኒ እና ኤአይ ያሉ ኩባንያዎችን በማምረት በአእምሮ ቴክኖሎጂ፣ በመሬት ውስጥ መጓጓዝ እና ሰው ሰራሽ ብልህነት ኤአይ ላይ እየሰራ ነው። ኤሎን መስክ በፈጠራ፣ በቴክኖሎጂ እና በንግድ ዓለም በጣም ተጽዕኖ ያለው ሰው ሲሆን በብዙ ወቅቶች ዓለም በጣም ሀብታም መካከል ይመደባል። የወደፊት ራዕዩ የሰው ልጆችን ወደ ማርስ እንዲጓዙ ማስቻል እና በንጹህ ኃይል የተመሰረተ ዓለምን መፍጠር ነው። ይህ በ2026 የዓለማችን 10 እጅግ በጣም ሀብታም ሰዎች ዝርዝር ነበረ። ከነዚህ ውስጥ የትኛው ሰው በጣም አስገረማችሁ? አስተያየቱን በኮሜንት ያድርጉን። ቻናላችንን ሰብስክራይብ